ይቅርታ ቪዲዮ ተቆራርጦብኝ ነውና እዛ ጋር ከ1 እስከ 6 ሰርተናል። አሁን 7ኛውን ከዚህ ጀምረን እንሰራለን ማለት ነው። the goal of blank was the find out is unit or element ይላል። አንደኛ ወይ ማለት ይቅርታ 7ኛ ምንድነው መልሱ? ስትራክቸራሊዝም ማለት የአእምሮ ስትራክቸር ውቅሩ ምንድነው የሚለውን የሚያጠና ነው። ስለዚህ አእምሮ ውቅሩ የተዋቀረው ከምንድነው? አንደኛ ከኢሜጅ ነው፣ ሁለተኛ ከፊሊንግ ነው፣ ሶስተኛ ከሴንሴሽን ነው ብለው በሶስቱም ፓርት አእምሮ ተዋቅሯል። አእምሮን ያዋቀረው ወይም አእምሮን የሰራው ፊሊንግ፣ ኢሜጅ እና ሴንስ ነው ብሎ ኤርሊ ስኩል ኦፍ ስትራክቸራሊዝም ታውቱ ያወራል። ኤድዋርድ ቲችነር ነው የዚህ አስተምሮ መስራች፣ እንደዛ ብሎ ይላል። ይሄ ስትራክቸራሊዝም ነው። 8ኛ ደግሞ the mind is greater than its part image sensation and feeling ለምን እንደዛ ይሆናል? አእምሮ ሲጀምር ትልቅ ነው እንደምንለው ከኢሜጅ እና ሴንሴሽን ፊሊንግ የተዋቀረ አይደለም። ብዙ ገና ማናቀው ነገር አለ። ስለዚህ ከዚህ ከኤሌመንቶች አእምሮ ይበልጣል የሚለውን ታውት ደግሞ ያመጣ አለ። ያመጣው ስኩል ኦፍ ታውት ምንድነው? ገስታልት ይባላል። ገስታልት ስለ ሆል ኦፍ ማይንድ ነው የሚያጠናው። ገስታልት የሚለው ጥሬ ትርጉሙ የጀርመን ቃል ሲሆን ገስታልት የጀርመን ወርድ ሲሆን ምን ማለት ነው? ሆል ኦር ብዙ ማለት ነው፣ አጠቃላይ ማለት ነው። ያንን አጠቃላይ አእምሮን ክፍል ነው እንጂ የሚያጠናው ሳይኮሎጂ ስለ ኢሜጅ እና ስለ ሴንሴሽን አይደለም። አእምሮ ሲጀምር ከዛ ይበልጣል ያሉ ናቸው። 9ኛ ደግሞ how people work, play and adapt their surround as a view point is called ምንድነው? ፋንክሽናሊዝሞች ምንድነው ያሉት? አእምሮ ስለ አእምሮ ተግባር፣ ስለ ፋንክሽኑ፣ ስለ አእምሮ ተግባር የሚያጠና ታውት ስኩል ኦፍ ታውት ነው። ፋንክሽናሊዝሞች ምንድነው የሚሉት? አእምሮ አንደኛ ቀንጨብ የምናደርግ ብቻም ሳይሆን አእምሮ ምን አለው? ኮንሺየስ ፓርት አለው። ያ ኮንሺየስ ፓርት የምንለው ምንድነው? የተከፈተ የአእምሮ ክፍል ፒፕል ነው የሚለው ወርክ ፕሌይ እንደ አዳፕት ሲሰራ ሲጫወት እና ደግሞ አንድ ሰራውንድን ወይም አንድ አካባቢን አዳፕት አድርጎ ሲኖር የአእምሮ ተግባሩ፣ የአእምሮ ጥቅሙ፣ ፋንክሽኑ ይታወቃል። ስለዚህ ፋንክሽናል ነው አእምሮ። ያም ማለት ኮንሺየስ ፓርት አለው። ያ ኮንሺየስ ፓርት ምን ይባላል? በፋንክሽናሊዝም ይገለጻል ይላሉ። 10ኛ ሳይኮሎጂ ስተዲስ አባውት ዘ ኮምፖነንትስ ኦፍ the unconscious part of the mind ይላል። unconscious part አለው። ፋንክሽናሊዝም ስለ ኮንሺየስ ፓርት አውርቶ ነበር። ገስታልት ስለ ሆል ፓርት አውርቶ ነበር። መጨረሻ ላይ ደግሞ ሳይኮ አናሊሲሶች ምንድነው የሚያወሩት? ስለ አንኮንሺየስ ፓርት። አንኮንሺየስ ፓርት ማለት ምን ማለት ነው? የተደበቀ የአእምሮ ክፍል ማለት ነው። ስለ አንኮንሺየስ ፓርት የሚያጠናው ምንድነው? ሳይኮ አናሊሲስ ነው። ይሄ እዚህ ታውት መስራቹ ደግሞ በጣም አወዛጋቢና አከራካሪ ትልቅ እውቀት ያለው ፍሩይድስ የሚባል ሰውዬ ነው። ያም ደግሞ ዶክተር ነው። የሰዎችን ፔሸንቶችን አእምሮ ጭንቀታቸውን በሚያይ ጊዜ፣ በሚረዳ ጊዜ ሰዎች ከአንኮንሺየስ ፓርት ከሂድን ከአእምሮ ከተደበቀ ክፍል የሚያወጡትን ሀሳብ በማየትና በመመርመር ሳይኮ አናሊሲስን ወይም ስለ አንኮንሺየስ ፓርት ያለውን ጥናት አስቀምጠዋል ማለት ነው። ይሄ ምንድነው? የአእምሮአችን ኮንሺየስ የተከፈተ አእምሮ ክፍል ነው ብያለሁ። አንኮንሺየስ ደግሞ የተደበቀ አእምሮ ክፍል ነው። የሆነ ሰው ቢጣላና ይቅርታ ብናደርግለት ተታርቀን ያንን ይቅርታ ያደረግነውን ሀሳብ ዳግም አናነሳም፣ ግን መርሳት አይቻልም። የሰዎች አእምሮ ሊረሳ ያልተፈጠረ ስለሆነ ምንድነው የምናደርገው? ወስደን አንኮንሺየስ ፓርት ላይ ስቶር እናደርገዋለን ማለት ነው። ያንን ደግሞ ተፈጥሮ ነው እንጂ እኛ አይደለንም ያደረግነው። ያንን አንኮንሺየስ ፓርት ላይ ያለውን ማጥናትና የሰዎችን በሽታ የሚፈውስ
ሰውዬ ነው። ስለዚህ ይሄንን አንኮንሺየስ ፓርት አጥንቶ እሱ ደግሞ 5ኛ ኤርሊ ኦፍ ታውትን መስርተዋል ማለት ነው። መልሱ ኤ ሳይኮ አናሊሲስ ይሆናል።